ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተከታታዮች እንኳን ወደ አንሲን ስቶሪስ የዩቲዩብ ቻናሌ በሰላም መጣችሁ ይላል። ዛሬ የማካፈላችሁ ታሪክ የደቡብ ምስራቅ ኤሲያ ሀገር የሆነችውን ማላዥያን ሲሆን ከሚያስደንቁ የባህር ዳርቻዎቿና ከሚያማልሉ ዘመናዊ ከተሞቿ ባሻገር ያልተነገረን ሚስጥር ይዤላችሁ መጥቻለሁ። ዛሬ የመጀመሪያውን ምዕራፍ አብረን እናያለን። አብረን ያልተሰሙ እውነታዎችን የዚችን አስደናቂ ሀገር ድብቅ ውበት እንጎበኛለን። ከነገስታት እስከ ዘመናዊ ማንነት። የማላዥያ ታሪክ በ15ኛው ክፍለ ዘመን በማላካ ሱልጣኔት ይጀምራል። ውድ አድማጭ ተመልካቾቻችን ሱልጣኔት የሚለው ቃል ነገስታት ወይም ገዥን የሚለውን ቃል ነው የሚያሳየው። ይህ ግዛት የዓለም ንግድ መስመሮች ቁልፍ ማዕከል እንደነበረና ከቻይና፣ ህንድና መካከለኛው ምስራቅ የሚመጡ ነጋዴዎች ባደረጉት ሰፊ የንግድ ልውውጥ ለአሁኗ ማላዥያ የባህል ብዝሃነት ትልቅ መሰረት ነው። ይህ ብልጽግና ግን የአውሮፓ ኃይሎችን ትኩረት በመሳብ በ16ኛው ክፍለ ዘመን ፖርቹጋል ከዚያም ሆላንድና በመጨረሻም ብሪታንያ ሀገሪቱን እንዲቆጣጠሩ አድርጓቸዋል። በዚህም ወቅት በሺዎች የሚቆጠሩ የቻይናና የህንድ ሰራተኞች በጎማና ጫት እርሻዎች እንዲሁም በባቡር መስመር ግንባታ ላይ በከፍተኛ ችግር ውስጥ ይሰሩ እንደነበር ታሪክ ያሳያል። በ1941 የጃፓን ወረራ ለ3 ዓመታት ከቆየ በኋላ ህዝቡ ከውጭ ኃይሎች ነፃ የመውጣት ፍላጎቱ እየጨመረ መጣ። ከሁለተኛው የዓለም ጦርነት በኋላ የተለያዩ ብሔሮች ያሏቸው የማላዥያ ህዝቦች በአንድነት ለነፃነታቸው ታግለው እንደ አውሮፓውያን አቆጣጠር ነሐሴ 31 ቀን 1957 ዓ.ም ነፃነታቸውን አወጁ። በመቀጠልም እንደ አውሮፓውያን አቆጣጠር በ1963 ማላይን፣ ሳባንና ሳራዋክን በማካተት ዛሬ የምናውቃት ዘመናዊቷ ማላዥያን የማላዥያ ፌዴሬሽን ተመሰረተች። ይህም የብዙ ብሔሮችና ባህሎች ህልም ወደ አንድነት የመጣበት ታላቅ ጊዜ ነበር። በመሆኑም የማላዥያ ታሪክ የንጉሳዊ ስሞች ብቻ ሳይሆን የረሃብ፣ የጦርነት፣ የትጥቅ ትግልና የዘመናዊ እሴቶች ቅልቅል ሲሆን ይሄ ሁሉ የፈጠራት ዛሬ የምናያትን ዘመናዊና ባለብዙ ባህል ማላዥያ ነው። በኳላላምፑር መኖር ምቹ ነው ወይስ ፈተና? ኳላላምፑር ከውጪ ለሚያዩት ሰው ህልም የምትመስል ከተማ ናት። ነገር ግን እውነተኛ ህይወት እዚህ ምን ይመስላል? ምቹነት የሰፈነበት ነው ወይስ በፈተና የተሞላ ትግል? በመጀመሪያ ለብዙዎች የኳላላምፑር ህይወት ህልም ነው። ምክንያቱም ከሌሎች ትላልቅ ከተሞች ጋር ሲነጻጸር የኑሮ ውድነቱ ዝቅተኛ በመሆኑ በተለይ ለውጭ ዜጎች ምቹ ህይወትን ይሰጣል። ከቻይና፣ ህንድና ማላይ ባህሎች የተፈጠረ የምግብ ድብልቅ ያለበት የምግብ ገነት በመሆኗ ከትናንሽ ጎዳና ላይ ድንኳኖች እስከ ውብ ሬስቶራንቶች ድረስ ያሉ ጣፋጭ ምግቦች በርካሽ ዋጋ ይገኛሉ። የዳበረው የህዝብ ትራንስፖርት ከተማዋን በሙሉ በማገናኘት በተመጣጣኝ ዋጋ ከመኪና ጥገኝነት ነፃ ያደርጋል። በተጨማሪም ባለብዙ ባህል ህብረተሰብ በመኖሩ የተለያዩ ብሔሮችና ሃይማኖቶች በሰላም አብረው የሚኖሩባት ከተማ በመሆኗ ሁሌም በበዓላትና በፌስቲቫሎች የተሞላች ናት። ሆኖም ግን ኳላላምፑር መኖር የማይታዩ ፈተናዎችም አሉት። ዘመናዊ ጎዳናዎች ቢኖራትም ከፍተኛ የትራፊክ መጨናነቅ ስላለበት ከአንድ ቦታ ወደ ሌላ ለመድረስ ብዙ ጊዜ ሊወስድ ይችላል። ከፍተኛ ሙቀትና እርጥበት ያለው የአየር ንብረት ሲኖር በዓመቱ የተወሰኑ ጊዜያት ሐዜ የተባለ ከባድ የአየር ብክለት ከተማዋን በመሸፈን ለጤና ጉዳት ያደርሳል። የኑሮ ውድነት ዝቅተኛ ቢሆንም ለውጭ ዜጎች ብድር ለማግኘት ወይም ቤት ለመግዛት በጣም አስቸጋሪ ነው። በመሆኑም የኳላላምፑር ያልታየው ታሪክ ሁለት የተለያዩ ህይወቶችን በአንድ ከተማ ውስጥ የሚያሳይ ነው።
በአንድ በኩል ምቹነት፣ በሌላ በኩል ደግሞ ፈተና ያለባት ሲሆን ለሚኖርባት ሁሉ ግን የትግልና የእድል ከተማ ያደርጋታል። ውድ አድማጭ ተመልካቾቻችን እስካሁን ይህንን ካልን እስኪ ዘርዘር አድርገን ስለ ኳላላምፑር አስገራሚ እውነቶችን እንወቅ። የመጀመሪያው ሁለት ዋና ከተማዎች። ብዙ ሰዎች የደቡብ ምስራቅ ኤሲያ ሀገር የሆነችውን ማላዥያን ሲያስቡ መብራቷንና ሰማይ ጠቀስ ሕንፃዎቿን በጉልህ የሚታይባትን ኳላላምፑርን እንደ ዋና ከተማ ያስባሉ። ይህ እውነት ቢሆንም ማላዥያ ልዩ የሚያደርጋት ሌላ አስገራሚ እውነት አለ። ኳላላምፑር የሀገሪቱ ብሔራዊ ዋና ከተማና የኢኮኖሚ ማዕከል ብቻ ስትሆን ፑትራጃያ የአስተዳደር ማዕከል። ፑትራጃያ በይፋ የማላዥያ የአስተዳደር ዋና ከተማ ተብላ ትታወቃለች። ይህቺ ከተማ የተገነባቸው ከመጀመሪያው አንስቶ ሁሉንም የመንግስት ቢሮዎችና የመንግስት ስራዎች ለማካሄድ በሚያስችል መልኩ ነው። የጠቅላይ ሚኒስተር ቢሮ፣ የመንግስት ሚኒስተር መስሪያ ቤቶችና ሌሎች የመንግስት ተቋማት በሙሉ እዚህ ይገኛሉ። ይህ ውሳኔ የተወሰነው በኳላላምፑር ላይ የነበረውን የትራፊክና የህዝብ ብዛት ጫና ለመቀነስ ታስቦ ነበር። በአጭሩ ኳላላምፑር የማላዥያ ብሔራዊና የህግ ማዕከል ስትሆን ወይም ደግሞ የፓርላማ ስብሰባዎችና አብዛኛው የንግድ የሚካሄደው በኳላላምፑር ከተማ ሲሆን ፑትራጃያ ግን የመንግስት የአፈጻጸም አካል በመሆን ሁሉንም የመንግስት ተግባራት ትመራለች። ይህ ሁሉ አወቃቀር ማላዥያን ከሌሎች ሀገሮች በተለየ መልኩ እንድትታይ ያደርጋታል። የማላዥያ የምግብ ባህል ልዩነት። የማላዥያ የምግብ ባህል በዓለም ላይ ካሉ እጅግ ልዩና ጣፋጭ የምግብ አይነቶች አንዱ ነው። ይህ የሆነበት ምክንያት የማላዥያ ምግብ በቀላሉ የማላይ፣ የቻይናና የህንድ የምግብ አሰራሮችን በውስጡ ስላቀፈ ነው። እነዚህ ሶስት ባህሎች ለብዙ ዓመታት ጎን ለጎን በመኖራቸው እርስ በርሳቸው ተጽዕኖ ሲያደርጉ ቆይተዋል። ውጤቱም አእምሮን የሚያስደምሙ የምግብ ውህደት ሆነዋል ማለት ነው። ይህ ድብልቅ የባህል ምግብ ወይም ፊውዥን ኮዚን በመባል ይታወቃል። የህንድ ቅመማ ቅመሞች ከቻይና የኑድል አሰራር ጋራ የማላይ ምግቦችን ደግሞ በደቡብ ምስራቅ እስያ የምግብ ዘይቤ ጋራ አዋህዷል። ይህንን ውህደት በግልጽ ከሚያሳዩ ምግቦች መካከል ጥቂቶቹን መጥቀስ ይቻላል። ለምሳሌ ናሲ ለምክ የማላዥያ ብሔራዊ ምግብ ነው። ከኮኮናት ወተት የተቀላቀለ ሩዝ፣ በቅመም የተሰራ የሳምባል መረቅ፣ የተጠበሰ ለውዝ፣ የደረቁ ኦቾሎኒዎች እና የተቀቀለ እንቁላል ተጨምሮበት ይቀርባል። የማላይ የምግብ ዘይቤ ሲሆን የሌሎች ባህሎችም ጣዕም ያቀፈ ነው። ወደ ሁለተኛው ስንመጣ ላክሳ እናገኛለን። ይህ የምግብ አይነት የቻይናውያን እና የማላይ ባህሎች ድብልቅ ነው። የኮኮናት ወተት ወይም የአሳ መረቅ ውስጥ የሚሰራ ቅመም የበዛበት የኑድል ወጥ ነው። በየክልሉ የተለያየ ጣዕም ቢኖረውም ሁል ጊዜ ቢሆንም የእነዚህን ሁለት ባህሎች ውህደት ያንጸባርቃል። ሮቲ ቻናይ በህንድ ተጽዕኖ የበለጸገ የምግብ አይነት ነው። እጅግ ቀጭንና ለስላሳ ፓንኬክ ሲሆን ብዙውን ጊዜ በዳቦ ቅርጽ ይቀርባል። ከካሪ ወጥ ጋራ የሚበላ ሲሆን የህንድና የማላይ ቅመማ ቅመሞችን ጥምረት በግልጽ ይታይበታል። በማላዥያ የትኛውም ጎዳና ላይ ብትሄዱ የዚህ አስደናቂ የምግብ ውህደት ምስክር ትሆናላችሁ። ይህ የባህልና የጣዕም መስተጋብር ማላዥያን ለምግብ አፍቃሪዎች ልዩ የጉዞ መዳረሻ እንድትሆን አድርጓታል። የማላዥያ ልዩና እንግዳ ፍራፍሬዎች። ማላዥያ ለየት ያሉና የሚያስገርሙ ፍራፍሬዎች መገኛ ናት። በዓለም ዙሪያ ብዙ ያልታወቁ ነገሮች ግን በጣም ጣፋጭና ልዩ የሆኑ ፍራፍሬዎችም አሏት። ከነዚህ ፍራፍሬዎች መካከል አንዱ ራምቡታን ነው። ራምቡታን ጸጉራሙ ፍሬ በመባል ይታወቃል። ራምቡታን ስሙን ያገኘው ከማላይኛ ቃል ሲሆን ራምቡት ማለት ጸጉር ማለት ነው።
ፍሬው ከውጪ ሲታይ በቀይና አረንጓዴ ቀለም ባለው እንደ ፀጉር ወይም ስፒክ ባሉ ነገሮች የተሸፈነ ነው። ይህ ውጫዊ ገጽታው እንግዳ ቢመስልም ፍሬውን ከላጡ በኋላ የሚያገኙትን ውስጠኛውን ክፍል ግን እጅግ የሚስብ ነው። የፍሬው ውስጣዊ ክፍል ግልጽ ነጭ ወይም ወተት ሲሆን ለስላሳና ውሃ የያዘ ነው። ጣዕሙ ጣፋጭ ሲሆን የጣፋጭ ወይም ከጣፋጭ ወይን ጋር ይመሳሰላል። ለመብላት በጣም ቀላል ሲሆን ደስ የሚል ጣዕምም አለው። ከራምቡታን በመቀጠል አስገራሚው በማላዥያ ከሚገኙ የፍራፍሬዎች መካከል ዱሪያን የሚባለውን እናገኛለን። ይሄ ዱሪያን የሚባለው ፍሬ የፍራፍሬዎች ንጉስ በመባል የሚታወቅ ሲሆን ከራምቡታን በተጨማሪ ማላዥያ የዱሪያን የተባለ ሌላ እጅግ ልዩና አወዛጋቢ ፍሬ አላት። ዱሪያን በጠንካራና እጅግ መጥፎ ሽታ ምክንያት የፍራፍሬዎች ንጉስ በመባል ይታወቃል። ሽታው ለአንዳንድ ሰዎች በጣም ከባድ ቢሆንም የፍሬው ጣዕም ግን ክሬምና ጣፋጭ ነው። አድናቂዎቹም እንደ ተአምር ይቆጥሩታል። እነዚህ ፍራፍሬዎች የማላዥያ የሞቃታማ የአየር ንብረትን የሚወክሉ ሲሆን የሀገሪቱ ልዩ የተፈጥሮ ሀብት ያሳያል። በማላዥያ ገበያዎች ውስጥ ሲያልፉ የፍራፍሬዎቹ መዓዛ ልዩ የሆነ ተሞክሮን ይሰጡታል። ትልቁ የቡድሃ ሐውልት ይህ ደግሞ ሌላኛው አስገራሚ በማላዥያ የሚገኘው የቡድሃ ሐውልት ሲሆን ማላዥያ የብዝሃነት ምድር ስትሆን ከሚታወቁት መስህቦች አንዱ በኳላላምፑር ከተማ አቅራቢያ የሚገኘው የቡዲስት ቤተ መቅደስ ነው። በዚህ ቤተ መቅደስ ውስጥ አንድ ልዩ ታሪካዊ እና መንፈሳዊ ቅርሶች ይገኛሉ። እነርሱም የዓለማችንን ትልቁን ከቤት ውጭ የተገነባ የቡድሃ ሐውልት ነው። ይህ ሐውልት የሚገኘው በታዋቂው የዋት ቸዋታን ቤተክርስቲያን ውስጥ ሲሆን ቤተ መቅደሱ ዋና ዓላማው ከሃይማኖት ስፍራነቱ ባሻገር በማላዥያ ውስጥ የሚኖሩትን የቡድሂዝም እምነት ተከታዮች አንድ ማድረግና ባህላቸውን ማሳየት ነው። የዚህ ሐውልት አስደናቂነት ይህ ታላቅ የቡድሃ ሐውልት 42.7 ሜትር ቁመት ያለው ሲሆን ከቤት ውጪ በመገንባቱ እጅግ አስደናቂ ያደርገዋል። ሐውልቱ በዘመናዊ የጥበብ ስልት የተቀረጸ ሲሆን በዙሪያ ባሉ የአትክልት ስፍራዎችና ጥንታዊ የዛፍ ዝርያዎች ተከቧል። የሐውልቱ ግዝፈት በሩቅ ሆኖ ሲታይ የሚደንቅ ሲሆን ወደ እርሱ ሲጠጉ ደግሞ ከቅርብ እይታው የሚፈጥረው መንፈሳዊነትና የተለየ ስሜት ያሳድራል። ይህ ቦታ ለጸሎት፣ ለመንፈሳዊ እረፍትና የቡዲዝም ባህልን ለጉብኝት ምቹ እንዲሆን ያደርገዋል። ይህ ታሪካዊ ቦታ ለማላዥያ ልዩ ባህል መስህብ ከመሆኑም በላይ በሀገሪቱ ውስጥ የተለያዩ እምነት ተከታዮች በሰላምና በጋራ እንደሚኖሩ ያሳያል። የዋት ቸዋታን ቤተ መቅደስ እና ታላቁ የቡድሃ ሐውልት የማላዥያ የባህል ብዝሃነት የሚወክል እጅግ ውብ ምልክት ነው። ወደ ሌላኛው አስደናቂ የማላዥያ ታሪክ ስንመጣ በማላዥያ 870 ደሴቶች መናኸሪያ ናት። ማላዥያ በደቡብ ምስራቅ እስያ ከሚገኙ የባህር ላይ ገነት ሀገራት አንዷ ናት። ሀገሪቱ ከ870 በላይ ደሴቶች ባለቤት ስትሆን ከነዚህም መካከል አንዳንዶቹ እንደ ገነት የረሷቸው፣ ሌሎች ደግሞ በቱሪዝም ዘርፍ እጅግ የዳበሩ ናቸው። እያንዳንዱ ደሴት የራሱ የሆነ ልዩ ውበትና ተሞክሮ አለው። ታዋቂ ደሴቶች ከነኚህ ከ870 ደሴቶች መካከል ታዋቂዎቹን ሶስቱን እንመልከት። ከማላዥያ ደሴቶች መካከል ላንጊካዊ፣ ፔናንግና ቲዮማን በቱሪዝም ዘንድ እጅግ ተወዳጅ ናቸው። ላንጊካዊ ደሴት ይህ ደሴት በሰሜን ምዕራብ በማላዥያ የሚገኝ ሲሆን በነጭ አሸዋማ የባህር ዳርቻዎችና በጥንታዊ የደን አካባቢዎች ይታወቃል። ጎብኚዎች ስካይ ብሪጅ ላይ በመሄድ አስደናቂውን የተፈጥሮ ገጽታ ከላይ ማየት ይችላሉ። ሁለተኛው አስደናቂ ደሴት ፔናንግ ሲሆን ይህ ደሴት የምግብ ገነት በመባል ይታወቃል። የዚህ ደሴት ዋና ከተማ ጆርጅ ታውን የዩኔስኮ ዓለም ቅርስነትን ያገኘች ጥንታዊ ከተማ ናት። የቻይና የህንድና የማላይ ባህሎች ድብልቅ ህንፃዎችና ምግቦች የከተማዋ ልዩ ማንነት ናት። ፔናንግ ደሴት የምግብ ገነት በመባል ይታወቃል። የዚህ ደሴት ዋና ከተማ ጆርጅ ታውን የዩኔስኮ የዓለም ቅርስነትን ያገኘች ጥንታዊ ከተማ ስትሆን የቻይና የህንድና የማላይ ባህሎች ድብልቅ ህንፃዎችና ምግቦች በዚች ደሴት ላይ ይገኛሉ። ሌላው የመጨረሻዋ ደሴት ስንመለከት ቲዮማንን እናገኛለን። ቲዮማን ደሴት ከዋናው ምድር በስተምስራቅ የምትገኝ ሲሆን ለዳይቪንግ እና ለስኖርክሊንግ ተወዳጅ ናት። በንጹህ የባህር ውሃዋ
በቀለማት ያሸበረቁ የባህር ውስጥ ፍጥረታትና በጥቅጥቅ የደን አካባቢዎቿ ትታወቃለች። እነዚህ ደሴቶች በየራሳቸው ገጽታ ቢለያዩም የማላዥያ ተፈጥሯዊና ባህላዊ ውበት በጋራ ያንጸባርቃሉ። አንዳንድ ደሴቶች ለእረፍትና ለጸጥታ ምቹ ሲሆኑ፣ ሌሎች ደግሞ ለጥናት የተመቹ ናቸው። ማላዥያ ለሁሉም ሰው የሚሆን ደሴት አላት። ወደ ሌላኛው ስንመጣ ታማን ነጋራ የዓለማችን ጥንታዊ የዝናብ ደን እናገኛለን። ማላዥያ በዘመናዊ ከተሞችና በቴክኖሎጂ የዳበረች ሀገር ብትሆንም ከሌላው ዓለም የተለየ እጅግ ጥንታዊ የተፈጥሮ ሀብትም አላት። ይህ ሀብት ታማን ነጋራ የተባለው ግዙፍ የዝናብ ደን ሲሆን በታሪክ ተመራማሪዎች ዘንድ ከ130 ሚሊዮን ዓመታት በፊት የተፈጠረ ነው ተብሎ ይታሰባል። ይህ ማለት ደኑ በዳይኖሰር ዘመን በፊት ጀምሮ የነበረ ሲሆን በዓለም ላይ እጅግ ጥንታዊ ከሆኑ የዝናብ ደኖች መካከል አንዱ ነው። ታማን ነጋራ የሰው ልጅ እጅ ሳይነካው የኖረ የእውነተኛ የተፈጥሮ ገነት ነው። ጥቅጥቅ ባለው ጫካውና በብዙ እንስሳት መኖሪያነት ይታወቃል። ጎብኚዎች እንደ ዝሆኖች፣ ነብሮችና ሌሎች ዝርያዎች ያሉ የዱር እንስሳት ባያዩ የሌሎች ብርቅዬ እንስሳትና የዱር ሕይወት ለማየት እድል አላቸው። ደኑ በአይነቱ ልዩ የሆኑ እጽዋትና እንስሳት መገኛ ሲሆን ከሌላው ዓለም ተለይቶ በራሱ መንገድ የዳበረ ስርዓተ ምህዳር አለው። በታማን ነጋራ ውስጥ ጎብኚዎች በዓለም ላይ ረዥሙን የዛፍ ጫፍ የእግር ጉዞ ወይም ካኖፒ ወክ በማድረግ የዝናብ ደኑን ከላይ ማየት ይችላሉ። እንዲሁም በጀልባ በመጓዝ ወንዞቹንና ጅረቶቹን መቃኘት፣ በጫካ ውስጥ በእግር በመጓዝ ልዩ የሆኑትን እጽዋትንና እንስሳትን መመልከት ይቻላል። ይህ ጥንታዊ የዝናብ ደን የማላዥያን ተፈጥሮ ውበትና ታሪክ የሚወክል ሲሆን የሀገሪቱ ልዩ መልክዓ ምድርና ተፈጥሯዊ ሀብት መሆኑን ያሳያል። ወደ ሌላኛው ስንመጣ የማላዥያ ረጅም ድልድዮች። ማላዥያ በዘመናዊ የቴክኖሎጂ ግንባታዎቿ የምትታወቅ አገር ስትሆን ከእነዚህ መካከል ግዙፍና ረዣዥም ድልድዮች ግንባር ቀደም ናቸው። እነዚህ ድልድዮች የሀገሪቱ የኢኮኖሚ የቴክኖሎጂ እድገትን የሚያንጸባርቁ ምልክትም ናቸው። ለምሳሌ ስንመለከት የሱናጋይ ፔራክ ድልድይን እናገኛለን። ከማላዥያ አስደናቂ የምህንድስና ስራዎች መካከል አንዱ የሱናጋይ ፔራክ ድልድይ ሲሆን ይህ ድልድይ 1.6 ኪሎ ሜትር ርዝመት ያለው ሲሆን በማላዥያ ውስጥ ከሚገኙት ረዣዥም ድልድዮች አንዱ ነው። ድልድዩ የተገነባው የትራንስፖርት ፍሰትን ለማሻሻልና በከተሞች መካከል ያለውን ጉዞ ለማፋጠን ታስቦ የተሰራ ነው። ሌላው ታዋቂ ድልድይ ደግሞ የፔናግ ድልድይ ሲሆን ይህ ድልድይ የማላዥያን ዋና መሬት ከፔናግ ደሴት ጋር የሚያገናኝ ሲሆን 13.5 ኪሎ ሜትር ርዝመት ያለው ለዓመታት የሀገሪቱ ረዥሙ የባህር ላይ ድልድይ የነበረ ሲሆን የፔናግ ደሴት የንግድና የቱሪዝም ማዕከል እንድትሆን ትልቅ አስተዋጽኦ አድርጓል። እነዚህ ድልድዮች የማላዥያን የመንግስትና የግል ዘርፎች የሰሯቸው ትልልቅ የልማት ፕሮጀክቶች ናቸው። የሀገሪቱ የቴክኖሎጂ አቅም፣ የኢኮኖሚ ጥንካሬና ህዝባዊ ትስስርን ያሳያሉ። የረዣዥም ድልድዮች ግንባታ የቱሪዝምን እድገት ከመደገፉም በላይ የማላዥያን ዘመናዊ ገጽታ ዓለም አቀፍ ደረጃ ላይ እንዲሆን አድርጎታል። እነዚህ ድልድዮች የማላዥያ የመንግስትና የግል ዘርፎች የሰሯቸው ትልልቅ የልማት ፕሮጀክቶች ናቸው። የሀገሪቱን የቴክኖሎጂ አቅም፣ የኢኮኖሚ ጥንካሬና የህዝባዊ ትስስርን ያሳያል። የረዣዥም ድልድዮች ግንባታ የቱሪዝም እድገት ከመደገፉም በላይ የማላዥያን ዘመናዊ ገጽታ በዓለም አቀፍ ደረጃ ላይ ታዋቂ እንዲሆን አድርጎታል። የማላዥያው ረዥሙ የካራክ ዋሻ። ማላዥያ በአስደናቂ የተፈጥሮ ገጽታዎች የምትታወቅ ሀገር ስትሆን ከነዚህ መካከል ግዙፍ ዋሻዎች ይገኙበታል። ከነዚህ ዋሻዎች መካከል የካራክ ዋሻ አንዱ ሲሆን ልዩ ታሪክም አለው። የካራክ ዋሻ በአንድ ወቅት በዓለም ላይ ረዥሙ የሰው ሰራሽ ዋሻ ተብሎ ይታወቅ ነበር። ዋሻው በ1990ዎቹ መጀመሪያ ላይ የተገነባ ሲሆን ዋና ከተማውም የሀገሪቱን ዋና ከተማ ኳላላምፑርን ከፓሃንግ ክልል ጋራ በቀጥታ የሚያገናኘውን የካራክ ፈጣን መንገድ ወይም ካራክ ኤክስፕሬስዌይ አካል ሆኖ ለማገልገል የተሰራ ነው። ይህ ዋሻ የምህንድስና ጥበብን የሚያሳይ ሲሆን አስቸጋሪ በሆነው የተራራማው መልክዓ ምድር ውስጥ ተቆፍሮ የተሰራ ነው። ዋሻው የተገነባው የተራራውን ዙሪያ በመጓዝ የሚፈጀውን ጊዜና ርቀት ለመቀነስ ነው። በዚህ የጉዞ ጊዜን በአብዛኛው የቀነሰ ሲሆን ከባድ የትራፊክ ፍሰትንም ቀንሷል። ምንም እንኳን በአሁን ጊዜ ሌሎች ረዣዥም ዋሻዎች ቢገነቡም የካራክ ዋሻ ግን የሀገሪቱን የቴክኖሎጂና የልማት እድገት የሚያሳይ ምልክት ሆኖ ይቀጥላል። ማላዥያ የትራንስፖርት መሰረተ ልማቷን እንዴት እንደምታሻሽልና የተፈጥሮን ፈተና እንዴት እንደምትሻገር
በግልጽ ያሳያል። ወደ ሌላኛው አስደናቂ እውነት ስንመጣ ተንሳፋፊ ገበያን በማላዥያ እናገኛለን። ማላዥያ ልዩና የማይረሱ ተሞክሮዎችን ለጎብኚዎች ታቀርባለች። በዘመናዊ ከተሞቿ ባሻገር ባህልና ታሪክ በሕይወት ያሉባቸው ቦታዎችም አሉ። ከነዚህም መካከል ተንሳፋፊ ገበያ እናገኛለን። በማላዥያ ሳራዋክ ግዛት የሚገኘው የኮንግ ሉአት ተንሳፋፊ ገበያ ከሌሎች ገበያዎች የተለየ ነው። እነዚህ ሻጮችም ሆኑ ደንበኞች ጀልባ በመጠቀም ይገበያያሉ። ጀልባዎቹ በተሞሉ የምግብ ምርቶች፣ ፍራፍሬዎችና ዕቃዎች የተሞሉ ሲሆኑ ገበያው የሚካሄደው በወንዝ ላይ ነው። ይህ የንግድ መንገድ ከአያት ቅድመ አያታቸው ሲተላለፍ የኖረ የንግድ ዘይቤ ነው። ይህ ገበያ የሀገሪቱ ልዩ ባህል የሚያንጸባርቅ ሲሆን የውሃ መንገዶች ለኑሮአቸው ምን ያህል ጠቀሜታ እንዳለው ያሳያል። እዚህ መገበያየት ትኩስ ምርቶችን ከማግኘት ባሻገር በአካባቢው ማህበረሰብ ሕይወት ውስጥ የመሳተፍን እድል ይሰጣል ማለት ነው። ወደ ሌላኛው አስደናቂ የማላዥያ ታሪክ ስንመጣ የጊዜ ተጓዥ ባቡርን እናገኛለን። የማላዥያ የባቡር መስመር ከመጓዝ በላይ ነው። በተለይ ከትልልቅ ከተሞች አርቀው ባሉ አካባቢዎች የሚያልፉ ባቡሮች የገጠር ሕይወትንና የመንደሮችን ውበት በመቃኘት የጊዜ ጉዞን ያስመስላሉ። ባቡሩ ተራሮችን፣ ወንዞችንና ጥቅጥቅ ያሉ ደኖችን እያቋረጠ በሚሄድበት ጊዜ ከተሞችን የሚለየውን ጫጫታ በመቀነስ ልዩ የሆነ የተፈጥሮ ሰላምን ያጎናጽፋል። ይህ ጉዞ የሀገሪቱን የገጠር ውበት የሚያሳይ ከመሆኑም በላይ የማላዥያ ታሪክና የአኗኗር ዘይቤ ምን ያህል ጥንታዊና ስር የሰደደ መሆኑን ያሳያል። የባቡር ትኬት ለመግዛት እንደ የመንገድ ጉዞ ሳይሆን ታሪክን፣ ተፈጥሮን ለመቃኘት የተገዛ ትኬትን ይመስላል። የባቡሩ ልዩ ገጽታ፣ ተፈጥሯዊ ውበት። ባቡሩ በፓልም ዘይት ማሳዎች፣ በጥንታዊ የዝናብ ደኖችና በሩቅ የሚገኙ መንደሮች ውስጥ ያልፋል። በዚህም ተሳፋሪዎች ከከተማ ኑሮ ርቀው የተረጋጋና አስደናቂ የተፈጥሮ ገጽታን እንዲያዩ እድል ይሰጣቸዋል። ሁለተኛው አስደናቂው የባቡሩ ገጽታ የታሪክና የባህል ፍሰት። ባቡሩ የሚያልፍባቸው መንገዶች በአንድ ወቅት በቀኝ ግዛት ዘመን የተገነቡ ናቸው። ይህም የሀገሪቱ ታሪክ በአይን ለማየት ያስችላል። በመንገዶቹ ላይ የሚገኙ ትናንሽ ጣቢያዎች የድሮውን የማላዥያ ዘመንን ያስታውሳሉ። ሌላው አስደናቂ ገጽታ ደግሞ የተለያዩ ማህበረሰቦች። ባቡሩ በተለያዩ ማህበረሰቦች ውስጥ የሚያልፍ ሲሆን ይህም የማላዥያን የባህል ብዝሃነትን ያሳያል። የሀገሪቱ ልዩ የአኗኗር ዘይቤና የሰዎችን አኗኗር በቅርበት ለመመልከት ይረዳል። በአጭሩ የማላዥያ የባቡር ጉዞ ከተለመደው የጉዞ ልምድ የተለየና ታሪክ፣ ባህልና የተፈጥሮን ያካተተ ነው። ሌላኛው አስደናቂ የማላዥያ ገጽታ ስንመለከት የላንጊካዊ ስካይ ድልድይን እናገኛለን። ማላዥያ በተፈጥሮ ውበቷና በዘመናዊ ግንባታዎቿ ልዩ ናት። ከዚህም መካከል በላንጊካዊ ደሴት የሚገኘው የላንጊካዊ ስካይ ድልድይ ነው። የሰው ልጅ የምህንድስና ጥበብ ከተፈጥሮ ጋር እንዴት ውህደት እንደፈጠረ የሚያሳይ አስደናቂ ምሳሌ ነው። ሌላው ደግሞ በማላዥያ የሚገርመው ነገር ረዥሙን የመስታወት ድልድይ እናገኛለን ማለት ነው። ይህ ድልድይ በአይነቱ ልዩ ሲሆን በዓለማችን ውስጥ ረጅሙ ከቤት ውጪ የተገነባ የመስታወት ድልድይ በመባል ይታወቃል። 125 ሜትር ርዝመት ያለው ሲሆን በላንጊካዊ በሚገኙ ተራሮች መካከል ከፍ ብሎ ተንጠልጥሏል። ድልድዩን ለሚሻገር ሰው ልዩና የማይረሳ ስሜት ተሞክሮዎችን ያገኛል። የመስታወት ወለሉ እግሮ ስር ያለውን ጥልቅ ገደል በግልጽ እንዲያዩ ስለሚያስችል የአንዳንዶች ልብ በፍርሃት ያንቀጠቅጣል። በተመሳሳይ ጊዜ በዙሪያው ያሉ የጫካና የደሴቲቱን ውበት ከከፍታ ለማየት ደግሞ እጅግ አስደሳችና ልዩ ስሜትን ይፈጥራል። ድልድዩ ከምድር በላይ በ660 ሜትር ከፍ ብሎ የሚገኝ ሲሆን የሚያቀርበው እይታ የአካባቢውን የደን፣ የባህርና የተራራ ስፋት በሙሉ ያጠቃልላል። በተመሳሳይ ጊዜ በዙሪያው ያለውን የጫካና የደሴቲቱን ውበት ከከፍታ ላይ ማየት ደግሞ እጅግ አስደሳችና ልዩ ስሜትን የሚፈጥር ነው። ድልድዩ ከምድር በላይ በ660 ሜትር ከፍታ ላይ ስለሚገኝ የአካባቢውን የደን፣ የባህርና የተራራውን ስፋት በሙሉ ያጠቃልላል። የላንጊካዊ ስካይ ድልድይ ከጉብኝት ቦታዎች በላይ ነው። ወደ ሌላኛው አስደናቂ የማላዥያ ታሪክ ስንመጣ የፔትሮናስ ማማዎችን እናገኛለን ማለት ነው። ማላዥያ በዓለም አቀፍ ደረጃ የምትታወቀው ከሁሉ በላይ በታሪካዊና ባህላዊ ውበቷ ሳይሆን በዘመናዊ የሥነ ሕንፃ ጥበቧም ጭምር ነው። የዚህ ትልቁ ማሳያ በዋና ከተማዋ ኳላላምፑር የሚገኘው የፔትሮናስ ማማዎች ናቸው። ይህ መንትያ ሰማይ ጠቀስ ሕንፃ በአንድ ወቅት
በዓለም ላይ ረዥሙ ህንፃ ነበር። እያንዳንዱ ማማዎች 451.9 ሜትር በላይ ከፍታ ያለው ሲሆን የዘመናዊና የቴክኖሎጂን ከእስልምና ጥበብ ጋር ያጣመረ ልዩ ንድፍም አለው። ዲዛይኑ በአንድ ኮከብ ቅርጽ ላይ የተመሰረተ ሲሆን ይህም ደግሞ የእስልምናን እምነትን ያመለክታል። በማማዎቹ 41ኛ እና 42ኛ ፎቆች ላይ የሚገኘው የሰማይ ድልድይ ሁለቱን ማማዎች የሚያገናኝ ሲሆን በዓለም ላይ ረዥሙ መንትያ ህንፃዎች ላይ የተሰራ ድልድይ ነው። ይህ ድልድይ ማማዎቹን ለማጠናከር እና አስገራሚ እይታ ለመስጠት ያስችላል። ማማዎቹ ቢሮዎችና የገበያ ማዕከል ስብስብ ሲሆኑ ለማላዥያ ዓለም አቀፍ ማንነት ትልቅ አስተዋጽኦ አድርገዋል። ማላዥያ ብዙ ያልታዩና አስገራሚ እውነታዎች ያላት ሀገር ስትሆን ለዚህ አስደናቂ ጉዞ ስለተከታተላችሁን እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን።